ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? ያው ንቅንቅ የለም ብለዋል። በቃ ንቅንቅ የለም ከ20 አልወርድም አልወጣም ብላችኋል። እባካችሁ ሼር፣ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ። የእናንተ ሰፖርት ሞር ቪዲዮ ላይ እንድወጣ ታበረታቱኛላችሁ፣ ኤነርጂ ትሰጡኛላችሁ፣ አፕሪሺየት ታደርጉኛላችሁ። ስለዚህ ሞር አክቲቭ ሆናለሁ። ፕሊስ ያደረጋችሁት ዛሬ በጣምም ደስ ያለኝ ነገር በጣምም ቅር ያለኝ ነገር በሁለቱ ነገር ጉዳይ ነው የመጣሁትኝ። ደስ ያለኝ ነገር የሀገሪቷ ሕግ በተለይ ለሴቶችና ለእናቶች ያለው ጥብቅ ሕግ ካወቅንበት ከተረዳንበት እና ደግሞ በጣም ጠንካራ ከሆነና መብታችንን እናስከብር ከሆነ። ቅር ያለኝ ነገር ደግሞ አንዳንዴ ሴት ሆነሽ በሴትነትሽ የምትጨቆኝም ነገር በዛ ነው። በቃ በየትኛውም ዓለም አለ ይሄ ነገር፣ በጣም የሚያሳዝነው ነገር ማለት ነው። አንዳንድ ጊዜ ሴት በመሆንሽ ብቻ ከምትወጂው ስራሽ፣ ከምትወጂው ትምህርትሽ፣ ከምትወጂው ነገር በዛ ምክንያት ብቻ ጥቃት ደርሶብሽ ትወጫለሽ። ጥቃት ደርሶብሽ ስልሽ የአእምሮ የሚሆን የስነ ልቦና ማለት ነው። እና አሁን በሚያሳዝን ሁኔታ 3 ዓመት ከምሰራበት መስሪያ ቤት በእንደዚህ አይነት ምክንያት ብቻ ሊያስወጡኝ በጣም ጣሩ፣ ግን ማስወጣት አይችሉም። ለምን? 3 ዓመት ስለሰራሁኝ እዛው ካምፓኒ ቋሚ የስራ ውል አለኝ። በዛ ምክንያት ማስወጣት አይችሉም። ሊያስወጣኝ የፈለገው ደግሞ የስራ አስተዳደሩ ነው። የስራ አስተዳደሩ የዚህ ሀገር ዜጋ ስለሆነ ከላይ ይደግፉታል። ምንም ትክክል ባይሆንም ከላይ ዜጋቸው ስለሆነ ይደግፉታል። ታዲያ እኔ ልበገር ነው እንዴ? የምችለውን የአቅሜን ሄድኩትኝ እና ዛሬ በጣም ደስ ያለኝ አንድ ለራሴ ክብር ሰጥቼ ምን ያክል ብቻዬን ነኝ። ከልጄ ጋር ብዙ ነገሮች አሉ ከኋላ እንትን ማደርጋቸው የማካሄዳቸው፣ ግን ይሄንንም እጅ ሳልሰጥ እስከ መጨረሻው ድረስ ፋይት አደረኳቸው። መጨረሻ ላይ እጅ ሰጡ። ምን ያክል ጥግ ድረስ እንደሚሄድ ሲያውቁ፣ ምን ያክል መብቴን እንደተረዳው ሲያውቁ ከኤችአር ጋር ኤችአር ማለት በኢትዮጵያ ምንድን ነው? ኤችአር ነው ፕሊዝ፣ ከላይ አስተዳደር ማለት ነው። የስራ አስተዳደር ጋር ግብ ነው የተፈታተነው በኢሜል ግብ። ጋይስ ኢሮፕ የምትኖሩም ሆነ አሜሪካን በስራ ቦታ ቋሚ ውል ኑራችሁም አልኑራችሁም ያለ አግባብ የሚያስወጧችሁ ሊያስወጧችሁ እንትን ካላችሁ በጭራሽ አትበገሩ። መብታችሁን ለማንበብ ሞክሩ።